ውድ ቤተሰቦቻችን እንዴት አላችሁ? ፍሬስዋት አለሙ እባላለሁ። የአደይ ፓረንታል ኮንሰልታንሲ ትሬኒንግ ሴንተር መስራች ነኝ። እንግዲህ ዛሬ በዚህ ቪዲዮ የመጣሁት ዋናው ሀሳብ ምንድነው? ስለ ድርጅታችን መሰረታዊ ጉዳዮችን ለማስጨበጥ በማሰብ ነው። እንግዲህ ድርጅታችን ከተቋቋመ የተወሰኑ ጊዜያቶችን አስቆጥሯል። በዚህ ጊዜያቶች ወላጆችን በትምህርት ቤቶች በመሄድ የማሰልጠን ስራ በተለይ በልጆች አስተዳደግ ዙሪያ ማለት ነው። ሁለተኛው ደግሞ መምህራንን በየአሉበት ትምህርት ቤቶች በመሄድ ለመምህራን ትሬኒንጎችን ስንሰጥ ነው የቆየነው። እንግዲህ በዛ ዙሪያ ላይ ወደ 12 ቶፒኮች አሉ። ከኬጂ ጀምሮ እስከ አድሚኑ ስታፍ ድረስ ያሉትን መምህራኖች ለመድረስ ሞክረናል። ምክንያቱም በዚህ ወቅት መምህራኖቻችን ከተለያየ ፊልድ ኦፍ ስተዲስ ናቸው የመጡት። እነዚህ መምህራኖች ናቸው እንግዲህ ልጆቻችንን እያስተማሩ። ስለዚህ ኦፍኮርስ ትምህርት ቤቶች የራሳቸውን ስልጠና እንደሚሰጡ እናውቃለን። ነገር ግን እኛ ደግሞ ይዘናቸው የምንሄዳቸው ለየት ያለ ሀሳቦች አሉ ብለን ስለምንገምት እንግዲህ ባለሙያዎችን በማሳተፍ ትሬኒንጎችን ስንሰጥ ቆይተናል። ሌላው በተማሪዎች ላይ ነው። እነዚህ በተለይ እንግዲህ ዋና ሀሳባችን እነዚህ ሶስት አካላት በትኩረት መስራት አለባቸው ወይም በቀጥታ ኮኦርዲኔት አድርገው መስራት አለባቸው የሚል ሀሳብ አለን። ወላጆች ብቻቸውን ሊሰሩ አይችሉም፣ ልጆች ብቻቸውን ሊሰሩ አይችሉም፣ ወይም ትምህርት ቤቶችን መምህራኖች ብቻቸውን ሊሰሩ አይችሉም። ስለዚህ የሶስቱ አካላት ጥምረት መሰረታዊ ነው የሚል እምነት አለን። ከዛ በመነሳት እንግዲህ ለተማሪዎች እንግዲህ ዲስ አንዱና ትልቁ ፈተና ምንድን ነው? ተማሪዎች የሚማሩበት መንገድ ምን ይመስላል የሚል ነው። ይሄ ብዙ ትምህርት ቤቶች ቻሌንጅ እየተደረገ ያለ ወይም እንደ ሀሳብ ቢኖርም ግን ካለው ሁኔታ ነባራዊ ሁኔታ በመነሳት ግን ብዙ ነገሮችን ቻሌንጅ እየተደረገ ያለ ነው። ብዙ ጊዜ ትምህርቶቻችን በተለይ የልጆች ትምህርት ፎከስ አድርጎ የሚሰራው ወይም መምህራኖቻችን እየሰሩ ያሉበት መንገድ ምንድን ነው? ይህንን ስንል ሁሉም ትምህርት ቤቶች በዛ መንገድ ናቸው የሚል እምነት የለንም። ጀነራላይዝ የማድረግ ኢንትረስት የለንም። ነገር ግን እንግዲህ እኛም የመጣንበት መንገድ አሁንም አክቹዋሊ ያለው በአብዛኛው ትምህርት ቤቶች ላይ ያለው ችግር ይሄ ስለሆነ ነው። ተማሪዎች አስታውሶ እንዲመልሱ ወይም ሚሞራይዜሽን ላይ ትኩረት የተደረገው የሚሞራይዜሽን እንግዲህ በተለይ አሁን ባለንበት በ21ኛው ክፍለ ዘመን ብዙ የሚያስኬደን አይደለም። ሰዎች አዲስ ሀሳብ መፍጠር አለባቸው። ችግር ፈቺ የሆነ ሀሳቦችን መፍጠር አለባቸው። በዛ መንገድ ልጆች ማደግ አለባቸው። ምክንያቱም ሰው የልማዱ ውጤት ነው። ስለዚህ እነዚህ ልጆች በዛ መንገድ ካልተቃኙ ወይም ደግሞ አዲስ ሀሳብ እንዲፈጥሩ ካልተሰራባቸው ዞሮ ዞሮ ወደዛው መምጣታችን ነው የሚሆነው። ስለዚህ ይሄ 21ኛው ክፍለ ዘመን ደግሞ የሚፈቅደው ምንድነው? ሰዎች አዲስ ሀሳብ ፈጥረው ለሌሎች ሼር ማድረግ አለባቸው። ችግርን መፍታት አለባቸው። ችግር ፈቺ ማለት ምንድነው? እንግዲህ ያው የምናያቸው ስልክም መኪናም በተለያየ ከልጆቻችን ከሚጠቀሙባቸው ከትንሽ እቃዎች ጀምሮ እስከ ላይ ያለው ትልልቅ እቃዎች በሙሉ በሀገራችን ውስጥ አይመረቱም ወይም ደግሞ ፕሮዲውስ አይደረጉም። ስለዚህ ያ ምንድን ነው ብለን ስናስብ ያው ብዙ ምክንያቶች ልንፈጥር እንችላለን። ግን በዋናነት ሪሶርስ ነው፣ እንደዚህ ነው፣ እንደዛ ነው ልንል እንችላለን። የአቅም ማነስ ነው፣ እንደዚህ ነው። በዋናነት ግን ማሰብ ያለ መቻል፣ አስቦ ለዛ ጉዳይ ዴዲኬትድ ሆኖ ያለ መስራት ችግር ነው። ይሳካል ይሆናል ብሎ ያለ ማሰብ ወይም ለዛ እምነት ኖሮ ወይም ሊያስብ የሚችል አእምሮ ፕሮዲውስ አልተደረገም የሚልም። ምክንያቱም ብዙ ሰው ኢንጌጅድ የሆነው አንድ ሰው እዚህ ሱቅ ሲከፍት ሌላኛው ሰው እዛ ጋር ሱቅ ይከፍታል። የዚህ አይነት ትሬንድ ያለን እንግዲህ እንደ ባህል የያዝነው ነው። ትንሽ ከባድ ቢሆንም እንደዚህ ብሎ ለመግለጽ ዞሮ ግን እንደ ባህል የተያዘውን ነገር በልጆቻችን ላይ መደገም የለበትም። ልጆቻችን አዲስ ሀሳብ ፕሮዲውስ ማድረግ አለባቸው። ፕሮብለም ሶልቨር መሆን አለባቸው። ይሄ ሁሉ የሚሆነው ግን ማይንድ ሴት መስተካከል ሲችል ነው። ማይንድ ሴት ማለት ምን ማለት ነው? ልጆች
እንዴት ወይም ለምን እያሉ እንዲመራመሩ እድል መስጠት አለብን። ልጆች ለምን እና እንዴት እያሉ በተመራመሩ ቁጥር አዲስ ሀሳብ የማፍለቅ እድል ይኖራቸዋል። ስለዚህ ይህን ለማድረግ ደግሞ ወላጆች፣ ተማሪዎች እንዲሁም ቤተሰቦች በሙሉ መምህራኖችም መስራት ይኖርብናል ማለት ነው። ስለዚህ በዚህ ጉዳይ ላይ ነው ድርጅታችን እየሰራ ያለው። እድል እንግዲህ ጊዜ ሰጣችሁ ስለዳመጣችሁ አመሰግናለሁ። በሌሎች ሀሳቦች ደግሞ እየተገናኘን እንወያያለን ማለት ነው። መልካም ጊዜ። አመሰግናለሁ።